የወልዲያ ከተማ አስተዳደር የሲቪልና ቤተሰብ ምዝገባ አገልግሎት የሥራ ክፍል የመረጃ ምንጭነትን ግቡን ለማሳካት ክልላዊ የኮሙኒኬሽን የንቅናቄ መድረኮችን በግብአትነት ይጠቀማል። ቁልፍ ተግባሩ ከስነ ህዝብ ምጣኔና ለተያያዙ ሀገራዊ ፖሊሶች ቀረጻና የዜጎችን ፍትሃዊ ተጠቃሚነት ለማስከበር ትክክለኛ መረጃ ምንጭ መሆን ነው። በ2017 በጀት ዓመትን በሁሉም ዘርፍ እቅዶችን አቅደን እያንዳንዱ ፈጻሚ እንዲያውቃቸው አድርገናል። የተሻሉትንም በተመሳሳይ የመሸለም ስራዎች የሰራንበት ሁኔታ ነው ያለው። ስለዚህ ያ አፈጻጸማችን ወይም ደግሞ ያካሄዳችን ለ2017 ለስኬት ያበቃበት ሁኔታ ነው ያለው። በተለይ ደግሞ የከተማ አመራሩ በተመሳሳይ እገዛና ድጋፍ የተሻለ የነበረበት ሁኔታ ነው ያለው። ሌሎችም በተለይ አንድ ማዕከል ምዝገባ በመጀመር በ3 ጤና ተቋማቶች ላይ የልደት ምዝገባ በተሻለ አግባብ በስኬት ያጠናቀቅንበት ሁኔታ ነው ያለው። ሌሎችም በተለይ ከፍርድ ቤት ጋር የፍች ምዝገባንም እንደዚሁ ከነሱ ጋር ትስስር በመፍጠር ከ100% በላይ የፈጸምንበት ሁኔታ ነው ያለው። የዚህን መሰረታዊ ጉዳይ ኃላፊነትን ለመወጣት የሥራ ቡድን ወደ ሥራ ከገባበት ጊዜ ጀምሮ ይህ መረጃ እስከ ተጠናቀረበት ወቅት ድረስ ቀላል የማይባሉ ኩነቶችን መዝግቧል። እሳይ ኩነት በቀድሞ ስሙ በአሁኑ ደግሞ የሲቪልና ቤተሰብ ምዝገባ የተጀመረው ሐምሌ 30 2008 ነው የተጀመረው። ከዛ ጀምረ በየአመቱ እያደገ የመጣ የምዝገባ አፈጻጸም ነው ያለን። ጠቅላላ አድርገን ስንወስደው ወደ 56856 ኩነቶች ተመዝግበዋል። ይሄ በሁሉም ኩነቶች ነው። በተለይ ግን በይሄን 2-3 በጀት ዓመት ራሱን ችሎ ከተማ አስተዳደራችን ራሱን ከቻለ በኋላ ግን በተደራጀ አግባብ የተሟላ የሰው ኃይል በመኖሩ ቁጥሩ በየአመቱ እየጨመረ የመጣበት ሁኔታ ነው ያለው። ስለዚህ በዚህ በመዘገብናቸው በጀት ዓመቶች 65856 ኩነቶችን መዝግበና 56108 የምስክር ወረቀቶችን ሰጥተናል ማለት ነው። ስለዚህ የምስክር የሚፈለገው ደረጃ ተደራሽ ለማድረግም የሥራ ቡድኑ ልዩ ልዩ አደረጃጀቶችንና የባለሙያዎችን ኃይል በተገቢው መንገድና ቦታ ይጠቀማል። ከማኑዋል የአሰራር ስልት ወደ ቴክኖሎጂ የአሰራር ሲስተምም ተሸጋግሯል። ይህም የገንዘብ ወጪን፣ የጊዜና የጉልበት ብክነትን በመቀነስ ትልቅ መደላድል ፈጥሯል። አሁን ይሄ በፊት እስከ ሰኔ 2017 ስንሰራበት የነበረ መዝገብ ነው። ይሄ ኦንላይን ምዝገባ መጀመሩ ቢያንስ ይሄ መዝገብ ሲታተምበት የነበረው የህትመት ወጪ ሙሉ በሙሉ ያው እንዲቀንስልን ተደርጓል። ሁለተኛ ጊዜና ጉልበታችንን እንዲቀንስልን ሆኗል። ምክንያቱም አሁን አንድ ሰው ለመመዝገብ አራት ጊዜ ነው መጻፍ ያለብን። ያ ቀርቶ ኦንላይን አንዴ ይመዘገባል። ከዛ ሰርቲፊኬት ብቻ ነው እየተሰራ የሚሰጣቸው። ምክንያቱም የማጥራት ጊዜያችንን አሁን ላይ የማጥራት የሚባል ነገር የለም። ምክንያቱም በሀርድ ስንሰራ ሳለ ማጥራት አለ፣ ወረቀት ማገልባበጥ አለ። ያን ሁሉ ቀርቶ ያ ሁሉ ድካም ቀርቶ አሁን ቀጥታ ኦንላይን ሆኖ በቃ ጊዜያችንን፣ ጉልበታችንና ገንዘባችንን ቆጥቦልናል። የወልዲያ ከተማ የሲቪልና ቤተሰብ ምዝገባ ሥራ ቡድን የጀመረውን መልካም አፈጻጸም ለማስቀጠልም ተግባሩን በኮሙኒኬሽን መሳሪያዎች በማጀብ የግንዛቤ መስጫ የንቅናቄ መድረኮች ልዩ ትኩረት ተሰጥቷል። የ2017 ለመድገም አሁንም የሄድንባቸው አካሄዶች አሉ። የመጀመሪያው የ2017 በጀት ዓመትን አፈጻጸም በጥንካሬ በድክመት ገምግመናል። ከዛ ተነስተን የተሻሉ ፈጻሚዎችን በክፍለ ከተማም በቀበሌም በመምሪያ ደረጃ ያሉትን ለይተን በክቡር ከንቲባው ባሉበት የማበረታቻ የሽልማት ስርዓት የተካሄደበት ሁኔታ ነው ያለው። በተመሳሳይ ክፍለ ከተሞችንም ከኮምፒውተር ጀምረን እንደየደረጃቸው የሸለምንበት ሁኔታ ነው ያለው። ስለዚህ አንዱ ሽልማት ለሚሰራው ስራ
ማነሳሻ እንዲሆን ያስችላል ነው የምናስበው። ከዛው ሳለም የ2018 በጀት ዓመት እቅድ ሁሉም እቅዶች አቅደን የእቅድ ኦሪንቴሽን ሰጥተናል። ከዛ ተነስተን ደግሞ ጠንካራ የድጋፍ ክትትል ስራዎች እየሰራን ነው። የማወዳደሪያ መስፈርቶችን በተመሳሳይ አውርደናል። ስለዚህ እኛ ጋር ለየት የሚያደርገው ሰኔ ላይ ወይም ጥር ላይ ሳይሆን ማወዳደሪያ መስፈርት የምናወርደው የመጀመሪያው በጀት ዓመቱ ጋራ እቅዶቻችን ስናወርድ አብረን ማወዳደሪያ መስፈርት እናወርዳለን። ስለዚህ በዛ መሰረት ሌሎች ስራዎችን አጣምረው የሚሰሩበት ሁኔታ ነው ያለው። በመሆኑም ሀገራዊ ግላዊና ቤተሰባዊ ጠቀሜታ ባለው የሲቪልና ቤተሰብ ምዝገባ አገልግሎት ራስንና ቤተሰብን በወቅቱ በማስመዝገብ መብታችንን እንጠቀም፣ ግዴታችንንም እንወጣ መልእክታችን ነው።